ይቺ ቦታን ምን ላይ ታገኙታላችሁ? የአሜሪካ $100 ቢል ላይ ከጀርባው ላይ በጋራ እዚህ ቁጭ ብለው በተከራክረው ከኋላችን የምትመለከቱት ኢንዲፔንደንስ ሆል አሜሪካኖች ከእንግሊዝ ነፃነታቸውን ያወጁበት። ይሄ ደውል ደግሞ የአሜሪካ 1 ሳንቲም ወይም ፔኒዋን ካያችሁ አሜሪካ ተምጣ የተወለደበት ቦታ ይሄ ቦታ ነው። ከኋላ የምትመለከቱት ኢንዲፔንደንስ ሆል ይባላል። ኢንዲፔንደንስ ሆል በጣም ታሪካዊቷ ፊላደልፊያ መሃል ከተማ ላይ ይገኛል። እዚህ ከኋላችን የምትመለከቱት ኢንዲፔንደንስ ሆል እዚህ ነው እንግዲህ ዲክላሬሽን ኦፍ ኢንዲፔንደንስ ወይንም አሜሪካኖች ከእንግሊዝ ነፃነታቸውን ያወጁበት ቦታ ነው። እሱም ብቻ አይደለም፣ የአሜሪካ ኮንስቲቱሽን ህገ መንግስታቸውን ተከራክረው እያንዳንዱ ቃል በቃል ተሟግተውበት ያጸደቁበት ቦታ ነው። ስለዚህ ኮንስቲቱሽኑን ጽፈዋል፣ የዲክላሬሽን ኦፍ ኢንዲፔንደንስን ያወጁበት ቦታ ነው። ይህ ብቻ አይደለም፣ የአሜሪካ ዋና ከተማ አሁን ላይ ዋሽንግተን ዲሲ ከመሆኗ በፊት ከ1790 እስከ 1800 የአሜሪካ ዋና ከተማ ፊላደልፊያ ነበረች። ያኔ በነበረችበት ጊዜ እዚሁ ኮንግረስ ሆልም አለ፣ የሴኔት ሆልም አለ፣ ኤቭሪቲንግ ሁሉም ነገር እዚህ ነበር የነበረው። እዚህ ነበረ። ለምሳሌ ጆርጅ ዋሽንግተን የመጀመሪያው ፕሬዝዳንት የሁለተኛ ተርሙን እዚሁ ፊላደልፊያ ነበረ ኢናጉሬትድ የነበረው የቆየበትም። ከዛም በኋላ ሁለተኛው የአሜሪካ ፕሬዝዳንትም እዚሁ ነው ኢናጉሬትድ ሆኖ የቀጠለበት። ስለዚህ ይሄ ኢንዲፔንደንስ ሆል እጅግ በጣም ታሪኮች የተሰሩበት፣ እውነት ለመናገር አሜሪካ ተምጦ የተወለደበት ቦታ ይሄ ቦታ ነው። ህገ መንግስትን በሚመለከት ምንድን ነው የሚመጣብኝ? በሀገራችንም ደግሞ ለምሳሌ አፄ ኃይለ ሥላሴ ነበሩ የስልጡን የሆነውን ሞደርን ኮንስቲቱሽን ለኢትዮጵያ ሕዝብ በስጦታ ያበረከቱት። ከዛ ፊት ፍትሐ ነገሥት ነበረ እና በእኛም ሀገር በጣም ታሪካዊ ናቸውና እነሱ ህገ መንግስቶችም እንዴት እንደነበረ የተከራከሩበት ቦታ ወይም የተጻፈበትን ቦታ ምናምን እንደዚህ መተን የምንጎበኘው ቢሆን እጅግ በጣም ጥሩ ይሆናል። ለአዲሱ ትውልድም ለልጆቻችንም የሚያስተምር ይሆናል ብዬ አስባለሁ። ይሄ ቦታ በጣም ታሪካዊ ነው። ከመቋጨት በፊት አንድ ነገር ልንገራችሁ። ከኋላ የምትመለከቱትን ይሄ ኢንዲፔንደንስ ሆል ልክ ይቺ ቦታን ምን ላይ ታገኙታላችሁ? የአሜሪካ $100 ቢል ላይ ከጀርባው ላይ ይህን ቢውልዲንግ ታገኙታላችሁ። በጣም ሂስቶሪክ ነው። እንግዲህ ሊበርቲ ቤል ወይም ደውሏ ከዚች አንድ ደቂቃ ነች። ስለዚህ እዚህ ያቆምንበት ቦታ ከአንዷ ሳንቲም እስከ $100 የምንደርስበት ነው ማለት ነው። ፊላደልፊያ በጣም ታሪካዊ ነው። ብዙ ነገሮች አውርተና ደግሞ ሌሎቹን አሳያችኋለሁ። አሁን ደግሞ የምንገኘው ሊበርቲ ቤል ነው። ሊበርቲ ቤል ወይም የነፃነት ደውል ይሉታል አሜሪካኖቹ። እንግሊዝ ሀገር ነበር የተሰራው እና ከ2000 ፓውንድ በላይ የሚከብድ ነው። ይሄ ምንድነው? በዛ ዘመን በ100 years ago ለምሳሌ ስብሰባ ሲጠራ፣ አደጋ ሲመጣ ወይም ውይይት ሲኖራቸው ምናምን ይጠቀም የነበረ ፕራክቲካል የሆነ በደንበኛ ለሳ የሚጠቀምበት የነበረ ደውል ነው። ይሄ ደውል ደግሞ የአሜሪካ 1 ሳንቲም ወይም ፔኒዋን ካያችሁ የአንደኛው ሳንቲም ላይ የሚገኘው ደውል ነው። በጣም 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 በአሜሪካኖች ዘንድ በጣም ተወዳጅና በጣም የሚያከብሩት ነው። በነፃነት ትግል ጊዜም ደግሞ የጥቁሮች ነፃነት ትግል ጊዜም ደግሞ በዚህ በደውሉ ዙሪያ ነበረ ብዙ የሚያንቀሳቅሱት የነበረው። በጣም ታሪካዊ ነው። ይህንን ደውል ሳየው እንደመጣ ነው የተሰነጠቀው። በቅርበት ደግሞ አሳያችኋለሁ እና ይህ መሰንጠቁን ሳይ ምንድነው የሚያስታውሰኝ? የአፄ ቴዎድሮስ ሴባስቶፖል መድፍ። ያ መድፍ በታሪክ እንደምናየው ገና የመጀመሪያው ጊዜ ላይ ነበረ ከጥቅም ውጭ ወጣባቸው የነበረው። በጣም የተለፋበት ነው። የአፄ ቴዎድሮስ ትልቁ ራዕያቸው አንዱ የነበረው ነው እና አሁን አንዳንድ ጊዜ እዚህ አሜሪካ ሀገር ይህን ደውል ለማየት በሚሊየንሶች እየመጡ በሚጎበኙት ጊዜ መቅደላ ላይ እንዲያውም አንድ ጊዜ ላይ ሳነብ በአፈር ተሸፍኖ ግማሹ አፈር ተሸፍኖ ወድቆ ይገኛል የሚል ነበር። አሁን በምን ቁመና ላይ እንዳለ አላውቅም። እና እነዚህ ሰዎች ይህንን ደውሉን የዚህን ያክል ሲጠቀሙበት አሜሪካኖቹ እኛ ምን ያህል ተጠቅመንበት ይሆን? ሴባስቶፖልን መቅደላ ላይ ተሄዶ እየተጎበኘ ነው ወይስ ሌላ ቦታ ሄዶ መታየት አለበት ወይ? እና ሁልጊዜ ይህን ደውል ሳይ ሴባስቶፖል ነው የሚመጣብኝ። አሁን ደግሞ ወደሚቀጥለው ጋር ነው መወስዳችሁ። ተከተሉኝ።
የሚገኘው እዚሁ ከኢንዲፔንደንስ ሆል ከጎኑ ላይ ያለው የኮንግረስ ሆል የሚባለው ነው። ይህ ኮንግረስ ሆል የዛሬ 300 ዓመት ገደማ ነው የምናወራው። በ1790 ገደማ እዚህ ነበረ 16ቱ የአሜሪካ ስቴቶች ያኔ እነሱ ብቻ ነበሩ አንድ ላይ የነበሩት። አዘርዋይስ ወደ ዌስት ወደ ካሊፎርኒያ ኦሃዮ ምናምን አካባቢ የስፓኒሽ ኢምፓየር ነበር የሚባሉት የነበረው። እነዚህኞቹ ግን በጋራ ሆነው ለመኖር እንደ ታላቋን አሜሪካን እየገነቡ የነበረበት ጊዜ ነበርና እዚህ የነበረው ክርክር ምን ነበረ? ምን አይነት ገንዘብ ይኖረን? ምክንያቱም ለምሳሌ ኒውጀርሲ ምናምን ብንመለከተው ኒውጀርሲ የራሱ ከረንሲ ያለው እና ፔንስልቬኒያ የራሱ አለው። እንዴት አድርገን እናድርግ? ያኔ ባንክ የላቸው ነበር፣ ያኔ ሆስፒታሎች የሏቸው ነበርና በጋራ እዚህ ቁጭ ብለው ነበር ተከራክረው በስሌቨሪ ላይ የጥቁሮችን ሽያጭን በተመለከተ ያ ሁሉ ነገር የነበረው ክርክር፣ ህጎቻቸውን የሚወጡበት የነበረው ታሪክ ይሰሩበት የነበረው ነው። አሁን ላይ ካፒታል ከዛ በኋላ ወደ ዋሽንግተን ዲሲ ሙቭ አድርጎ እንደምታውቁት በጣም ትልቁ ቢልዲንግ ላይ ነው ያሉት ዋሽንግተን ዲሲ ውስጥ። ይሄ ግን ብዙ ታሪክ የተሰራበት የዛሬ 300 ዓመት ገደማ ኮንግረስማኖች ቁጭ ብሎ ይከራከሩበት የነበረው ሂስቶሪካል ወንበር በጣም ታሪካዊ ቦታ ነው። ሌሎች ባሉና ደግሞ ወደ ሌሎች ጋር እንሄድ። በጣም የሚገርመው ደግሞ ሌላኛው እዚህ ከኋላ የምትመለከቱት የመጀመሪያው ኮርት ሲስተማቸው ራሱ ነው። ኮርቱ ላይ እዚህ ጋር ወንጀለኛው የሚቆምበት ስታንድ አለ፣ በደንበኛ በአጥር የታጠረበት ማለት ነው። ከዛ ውጪ በዛ ጊዜ ኦፍ ኮርስ የብሪቲሽ ሲስተም ነበር አሜሪካኖች የሚጠቀሙት የነበረውና የአንድ ቴብል አለ። ጁሪዎቹ ወይንም የአሜሪካኖች አንደኛው የህግ ሲስተማቸው ላይ ጁሪዎች ሰዎች መጥተው የሚሰየሙበት ነው እና ሊትራሊ ይሄ ማለት እውነተኛው የመጀመሪያው የአሜሪካ ላይ የኮርት ሲስተማቸው የነበረበት ማለት ነው። ከኔ ማጅን በዛ ጊዜ ስንት ኢሹዎች ይነሱ እንደነበረ እና ሪል የሆነ ታሪክ ነው። አይ ዊሽ እንደዚህ በሀገራችንም ህገ መንግስቶች የተረቀቀበትን በ1930ዎቹ አፄ ኃይለሥላሴ የመጀመሪያውን ህገ መንግስት የሰጡበት ነው። እነዚህ የተረቀቁበት ቦታዎች ምናምን እየሄድን ብንመለከታቸው ታሪካችን ብናነባቸው በጣም 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 እኛ ጋም ከዚህ የበለጠ የሚያስቀናና ጥልቅ የሆነ ሀብት ያለንን እንዳው ኢንዲፔንደንስ ሆል ውስጥ ይሄንን ላሳያችሁ ብዬ ነው። እኔ ደግሞ እዚህ አሁን ያለንበት ክፍል በጣም በጣም የሚገርም ታሪክ ነው። እዚህ ነው 13 የአሜሪካ ስቴቶች ተሰብስበው አሜሪካን የወለዷት። እነዚህ 13 ጠረጴዛዎች ላይ ቁጭ ብለው ነው የተከራከሩት ምን ያሉት። ከዛ በኋላ ግን ዲክሌሬሽን ኦፍ ኢንዲፔንደንስ የታወጀበት ህገ መንግስታቸውን ያረቀቁበት በጣም ሂስቶሪክ አሜሪካንስ they made history እዚህ ክፍል ውስጥ ነው አሜሪካ የተወለደችው። አንበሊቨብል